አንዱን ለማጠንከር ወይም ለማበርታት የኛ ጥንካሬና ብርታት አይዞህ ወይም ደግሞ አስፈላጊ ነው። ለሰዎች ደግ በማድረግ የተጨነቀ አእምሯችንን እረፍት እንስጠው። ያ ደግሞ ከምንም በላይ እኛን ሰላም ይሰጠናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንደምሰነበታችሁ፣ ዛሬ በሌላ ታሪክ ተመልሼ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ክርስቲያኖቶቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። በርቺ አይዞች ብላችሁ ሞራል ለምትሰጡኝ እህቶቼ፣ ወንድሞቼ ደግሞ ከልብ ነው የማመሰግነው። ወደ ዛሬው ታሪካችን እንለፍ። አይናማው አይነ ስውር ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳምባ የተቋጠረውን ውሃ ለማድረግ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። ከመስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህመማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸው፣ የት እንደሚያሳልፉ ወዘተ ወዘተ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉ ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች በተከበበ ሐይቅ ይታዩኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ህፃናት ደግሞ ከወረቀት የተሰሩ መርከቦችን በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጆቻቸው አበባ በሌላኛው ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህፃናቶችም በደስታ ይቦርቃሉ በማለት ዘወትር የሚያውን ሁሉ በሚያምር አገላለጽ ይተርክለታል። በዚህ አይነት ሁኔታ ሳምንታት አለፉ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው ሰውዬ ከተቀመጠበት በሽተኛ ግን በህይወት አልነበረም። የተቀመጠው በሽተኛ ግን በህይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስክሬኑን በቶሎ እንዲያነሱ ሌሎች ነርሶች ጠርታ አዘዘቻቸው። ያ ብቻውን የቀረው በጀርባው የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች ከነገረው በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆንክ አለችው ነርሷ። ሰውየው ብዙ አስደሳች ነገሮች በዚህ መስኮት አሻግሮ ይመለከት ነበረ አላት። አረ ሰውየው ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር እዚህ ጋር ነበር። ሰውየው ስቅስቅ ብሎ አለቀሰ። ለካስ እሱን ለማስደሰት የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥሮ የሚያወራው። አንዱን ለማጠንከር ወይም ለማበርታት የኛ ጥንካሬ የኛ ብርታት አስፈላጊ ነው። ለሰዎች ደግ በማድረግ የተጨነቀ አእምሯችንን እረፍት እንስጠው። የዛሬው ታሪኬ ይችን ትመስላለች። ውድ ቤተሰቦች አብራችሁን ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።